አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ እህት ወንድሞች፣ ቤተሰቦች፣ ውድ ተከታታዮች እንግዲህ ዛሬ ያው አካባቢውን ላይ ጎበኛችሁ ነው የመጣሁት። እንዴት ግን እንደው ዘዋሪ መዳም ያላችሁ እስኪ ወይ ይበሉኝ። በቃ ዙረት ዛሬ ደግሞ የት ይዘውኝ እንደመጡ ብታዩ አገር ዳሩ በረሃ በጣም ገጠር ነው። በጣም ዘዋሪ መዳም እኮ ያለን ታጎይርተናል። በቃ ልክ እንደ ፖርሳቸው አንጠልጥለው ነው የሚዞሩት። በቃ ፖርሳ አረጉና አሁንማ ፖርሳቸው ሆነናል ነው የምላችሁ። በቃ እንዴ አልሄድም በቃ እኔ ከቤት ቁጭ ልበል ተውኝና መሰላቸው የሚቆጡት ነገር ፖርሳቸው። በቃ ፖርሳቸው ይሄ ተምር ነው ደግሞ ያለ ምዝራ በጣም ምዝራ ተምር ፓፓያ ምናምን ምዝራ አለ እና በቃ በጣም ገጠር ነው ደግሞ ፀሐዩ ያላ አልሙሄ ምን ለማለት ፈልጌ ነው። ዘዋሪ መዳም ያለን ሰዎች ግን እንዴት ነው የምንኖረው? እስኪ ነው እንመካከር፣ እንነጋገርበት። በጣም ነው ዙረት የሚወዱት። ዛሬ አንዱ ከተማ እኔማ ይዘው ሲመጡ ብርድ ሙቀት ስለሆነ አሁን በቃ ብርድ ምናምን ያለ መስሎኝ በቃ እሷም እምቢ ስትለኝ እሻዳ እንግዲህ ለህጀል ይሄው ሞክረውን ብርድ ይሆናል እስከ ተቀመጥን ቀን ድረስ አሪፍ ይሆናል ብርድ ከሆነ ምናምን እያልኩ ማለት አሁን ተተላለው ቃጠሎ ይብሳን ከነበርንበት ቦታ ይሄ ብሳን በስ ያለ ደግሞ ቦዳ በጎች አሉ፣ የሚጮሁ በጎች አሉ። በካራም የመጡ ተሸክመው እንደሄድ ያመሉ በጎች አሉ። ከዛ ማዶ ማለት የአልፋ ታኝተው ነው የወጣሁት አሁን ማለት እና ቤት ሁላ ግዲ ነው የቆየ ነው ምናምን። ከዛ እኮ ከሚስ የነበርንበት ቤታቸው ሲያምር አሁን ያንን ትተው ወደዚህ መስቃቆ ነው የሆነት። ምን እንሆን? ደስ ይላል ግን ሙቀት ባይሆን አሪፍ ነበር። ግን ሙቀት ነው። ሹፋይ ምን ለውጥ አለው? ከዛ ቢቀመጡ ከዚህ ቢቀመጡ ማሽ ለውጥ። እኔ እና እሷ እንኳን እናማረው ሀሜት አይደለም ግን እያማህ አይደለም ቤተሰብ የምሬ ነው የእውነት። እስኪ ነው እንመካከር ማለት ዘዋሪ ሰዎች ዘዋሪ መዳሞች ምናምን ያሏችሁ ሰዎች እንዴት ነው? እኔ አልችልም። ይሄንኩት ጭራሽ ፖርሳ አረገችኝ እኮ ትዞራለች፣ ዲዛይን ላይ ትዞራለች። ማተሐመል ሀላሽ የእውነት ያ ረቢ። ምን ለማለት ፈልጌ ነው? እንመካከር። አልሙሄም አሪፍ ስራ የምታውቁ ካላችሁም እንቀያየራል ማለት ነው። እና ይሄን ይመስላል ተምሩ። ማሻአላህ ብዛቸው ደስ ይላል። ግን ፀሐዩ ጉይ ነው። ከዛ ደግሞ ብርድ የለም። የምንን ወደው ተዚህ እንደመጣው አላውቅም። የዙረት ሱስ ያለበት ሰው እኮ በቃ የዙረት ሱስ ይሄ ሁላ የዙረት ሱስ። ከዚህ ሁሉ ግን የወደድኩት ነገር ቢኖር ምዝራው ማሻአላህ ተባረከ ማሻአላህ። እንደዚህ አይነት አበባ ማጽደቅ ስወልድ ላይ በጣም ነው ደስ የሚለው አይደል? ግን ይረግፋል ትንሽ እንትን ካለ ውሃ ካጣ ምናምን ይረግፋል። ይሄው በጣም ነው የሚያምረው ማሻአላህ።